ውድ ተከታታዮቻችን እኛ ያው ከትላንትና በመቀጠል ያው ለዛሬ ይዘንላችሁ የመጣነው ነገር አለ። ሴቶች ያው በእርግዝና ወቅት ላይ ክትትል ሲያደርጉ ማወቅ ያለባቸው ጭብጥ ነገሮች በቀላሉ በአጭሩ ላቀርብላችሁ ወድጃለሁ። ያው እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ የሁላችንም ኃላፊነት ነው። እያንዳንዱ ህብረተሰብ በቤቱ ሆኖ የተሻለ እውቀት አግኝቶ የተሻለ ህይወት እንዲኖር ትልቁ ዓላማችን እና አንድ ሴት ልጅ ጽንስ ቀርቶ ነፍሰ ጡር ስትሆን አንዳንዶቹ ምግብ ይከለክላቸዋል፣ አንዳንዶቹ ደግሞ ምግብ ያሰኛቸዋል። እና ምግብ የሚያሰኛቸው ሴቶች ጥሩ ነው፣ ለጽንሱ የተሻለ ምግብ ይደርሰዋል። ለክትትልም በጣም ጥሩ ነው። ክትትል ስታደርግ ለሐኪሙም ያንዳንዱ ምክሮች ይሰጣታል። ዋናው ነገር ትልቁ ነገር ያለው ምግብ ለሚከለክላቸው ሴቶች ነው። ምግብ የሚከለክላቸው ሴቶች የተሻለ አመጋገብ ከሌላቸው ንጥረ ነገሮችን በአግባቡ ሰውነታችን የሚፈልገውን ነገር ካላገኘ ጽንስ ምግብ ማግኘት ያለበትን ከእናቱ ማግኘት ያለበትን ምግብ መመገብ አይችልም ማለት ነው። እንደዚህ አይነት አጋጣሚ በሚመጣበት ሰዓት ላይ ሐኪማችሁን ማማከር መቻል አለባችሁ። ሁለተኛ ደግሞ ትውከት በተደጋጋሚ የሚያስታውቃችሁ ምግብ የሚከለክላችሁ እንደዚህ አይነት ችግር ያለባቸው ነፍሰ ጡር ሴቶች በቅርብ ርቀት ከሐኪማቸው ጋር በመነጋገር ግሉኮስ መውሰድ አለባቸው። በየሳምንቱ ሊሆን ይችላል፣ በየ15 ቀኑ ይችላል፣ በየወሩ ሊሆን ይችላል። ልጁ በስነ ስርዓት የሚፈልገውን ንጥረ ነገር ከእናቱ ማግኘት ያለበትን ነገር ማግኘት ስላለበት ከሐኪማቸው ጋር በቅርብ ርቀት መገናኘት አለባቸው። ትውከትም የሌላቸው ምግብ ግን የሚከለክላቸው እነዚህ አይነት ሴቶችም ደግሞ ምግብ ልጁ ማግኘት ስላለበት በቅርብ ርቀት በየሳምንቱ በየ15 ቀኑ በየወሩ ግሉኮስ መውሰድ መቻል አለባቸው። ግሉኮስ በሚወስዱበት ሰዓት ላይ ልጁ ከነሱ የሚፈልገውን ምግብ ንጥረ ነገሮችን ያገኛል። ከዛም ባለፈ የአይረን ነው የምንለው። አይረን እንግዲህ ሆሞግሎቢን የሚባል ነገር አለ። ሆሞግሎቢን ክትትል የምታደርጉበት ሰዓት ላይ ሐኪሞች ያደርጉላቸዋል እናንተ እና ሆሞግሎቢን የሚወርደው አይረን ነው። የአይረን እጥረት እና ጽንሱ ደግሞ ሆድ ውስጥ ያለው ልጅ የሚተነፍሰው ኦክሲጅን የሚያገኘው በአይረን አማካኝነት ነው እና ያ ልጅ በጥሩ ሁኔታ አድርጎ ከተወለደ በኋላ ጥሩ ደስተኛ የሆነ ልጅ እንዲፈጠር፣ ዘገምተኛ እንዳይሆን፣ የቀጨጨ ልጅ እንዳይሆን፣ ፊት የማያደርግ የሆነ የሰውነት ጉዳት ወይም ለበሽታ በቀላሉ የሚጋለጥ ልጅ እንዳይሆን ስለሚያደርግ አይረን መውሰድ ያለባቸው። አይረን ስትወስዱ ያው ጨጓራ የሚነካም አለ፣ ጨጓራ የማይነካም አይረን አለ እና ጨጓራ የማይነካውን አይረን በተደጋጋሚ መውሰድ አለባቸው። አይረን በወሰዳችሁ ሰዓት በወሰዳችሁ ቁጥር ልጃችሁ በቂ ኦክሲጅን እየተነፈሰ እንደሆነ ነው መገንዘብ ያለባቸው። ከዛም ባለፈ ልጃችሁ ምግብ መመገብ ጥሩ ምግብ እየተመገበ እንደሆነ የምታውቁት ምግብ እናንተ የምትበሉ ከሆነ ነው። አፕታይታችሁ ተከፍቶ ምግብ የምትበሉ ሴቶች ጥሩ ልጃችሁ በጥሩ ሁኔታ ምግብ እያገኘ ነው። ምግብ ግን የከለከላችሁ ሴቶች፣ የሚያስታውካችሁ ሴቶች ግሉኮስ በተደጋጋሚ ከሐኪማችሁ ጋር ተነጋግራችሁ ግሉኮስ መውሰድ አለባችሁ። ይሄን ግንዛቤ እንዲኖራችሁ ነው የምፈልገው። በቀጣይ ለሚወለዱ ልጆች የተሻለ እውቀት እንዲኖር ቁመና እንዲኖራቸው፣ በሽታን በቀላሉ መከላከል የሚችሉ እንዲሆኑ፣ ዘገምተኛ እንዳይሆኑ፣ ፈጣን እንዲሆኑ፣ ደስተኛ እንዲሆኑ የሚያደርገው በእርግዝና ሰዓት ላይ የእናንተ የምትመገቡትና የእናንተ ክትትል ዋናው ወሳኝ ነው። አንዳንድ ጊዜ ከኢኮኖሚ አንጻርም ሊሆን ይችላል፣ ከተለያየ አንጻር ወደ ሕክምና የማይመጡ ሴቶች አሉና በ3 ወሩም በ4 ወሩም ወይ በ5 ወሩ ክትትል የሚጀምሩ ሴቶች አሉ። በ5 ወር ወይ 6 ወር ላይ ክትትል የጀመረች ሴት ልጅ እስከዛ ድረስ እንግዲህ ልጁ መመገብ የቻለ ሳይመገቡ የቀረ ነገር ሊኖር ይችላል። በደንብ መተንፈስ ሲገባው በደንብ ሳይተነፍስ ቆይቶ ሊሆን ይችላል። ከዛም በኋላ ግን የምታደርጉት ክትትል በቂ ላይሆን ይችላል እና ልጆች ተወልደው ደስተኛ የሚሆኑትኝ፣ ፈጣን የሚሆኑትኝ፣ እናንተን የሚያስደስቷችሁ ሁሉንም ነገር በቀላሉ መቀበል የሚችሉት በእርግዝና ሰዓት ላይ አንድ ሴት ልጅ ክትትል ባደረገችው ልክ ስለሆነ ሴቶች በእርግዝና ሰዓት ላይ ይሄን የነገርኳችሁን ነገር እንድታደርጉ ለዛሬ አመሰግናለሁ። በቀጣይ ደግሞ በሌላ ርዕስ እመጣለሁ።